በአንድ ወቅት በትንሽ እርሻ ላይ አንዲት ትንሽ ቀይ ዶሮ ትኖር ነበረ። በጣም ታታሪ ነበረች። ነገር ግን ጓደኞቿ ፈረስ፣ ውሻና ድመቷ በጣም ሰነፍ ነበሩ። አንድ ፀሐያማ በሆነ ማለዳ ላይ ቀይ ዶሮ መሬቱን እየጫረች አንዳንድ የስንዴ እህሎችን አገኘች። በጣም ጓጓችናም እነዚህን እህሎች ብዘራ ስንዴ ያድጋሉ እና ዳቦ መስራት እችላለሁ አለች። ወደ ጓደኞቿ ሄዳ ስንዴውን እንድዘራ የሚረዳኝ ማን ነው አለቻቸው። እኔ አልችልም አለ ፈረሱ። እኔም አልችልም አለ ውሻው። እኔም አልችልም አለች ድመቷ። ቀይ ዶሮዋ ከጓደኞቿ ጥሩ ምላሽ ስላላገኘች ስንዴውን ለብቻዋ ዘራችው። ከተወሰነ ጊዜ በኋላ ስንዴው በሜዳው ላይ ረጅምና ወርቃማ ሆነ። ትንሿ ቀይ ዶሮ ስንዴውን ለመሰብሰብ ተዘጋጅቷል፣ ማን ይረዳኛል አለች። ወደ ጓደኞቿ በመሄድ እርዳታ ጠየቀቻቸው። እኔ አልችልም አለ ፈረሱ። እኔም አልችልም አለ ውሻው። እኔም አልችልም አለች ድመቷ። ስንዴውን ከሰበሰበች በኋላ ቀይ ዶሮዋ አሁን ስንዴውን ወደ ወፍጮ ቤት መውሰድ አለብኝ። ወደ ወፍጮ እንደወስደው የሚረዳኝ ማን ነው አለች። እኔ አይደለሁም አለ ፈረሱ። እኔም አይደለሁም አለ ውሻው። እኔም አይደለሁም አለች ድመቷ። ቀይ ዶሮዋ እኔ ራሴ አደርገዋለሁ አለች። እሷም ስንዴውን ወደ ወፍጮ ቤት ወስዳ አስፈጨችው። ዱቄቱ ሲዘጋጅ ትንሿ ቀይ ዶሮ አሁን ዳቦን በመጋገር ማን ይረዳኛል አለች። እኔ አይደለሁም አለ ፈረሱ። እኔም አይደለሁም አለ ውሻው። እኔም አይደለሁም አለች ድመቷ። ቀይ ዶሮዋ እኔ ራሴ አደርገዋለሁ አለች። እሷም ዳቦውን ብቻዋን ጋገረች። በመጨረሻም ትኩስ የተጋገረ ዳቦ የሚጣፍጥ ሽታ አየሩን ሞላው። ፈረስ፣ ውሻውና ድመቷ እየሮጡ መጡ። ዳቦ መብላት የሚፈልግ ማን ነው አለች ቀይ ዶሮዋ። እኔ እበላለሁ አለ ፈረሱ። እኔም እበላለሁ አለ ውሻው። እኔም እበላለሁ አለች ድመቷ። ትንሿ ቀይ ዶሮ ግን ጭንቅላቷን ነቀነቀች። አይ ስንዴውን እንድተክል አልረዳችሁኝም፣ እንድሰበስብም አላገዛችሁኝም። ዳቦውን ስጋግርም ማንም ያገዘኝ አልነበረም፣ ብቻዬን የጋገርኩት። ስለዚህ እኔ ብቻዬን ነው የምበላው አለች። ፈረሱ፣ ውሻውና ድመቷ በሀፍረት አንገታቸውን አቀረቀሩ። ከዚያን ቀን ጀምሮ በሁሉም የእርሻ ስራዎች ለመርዳት ቃል ገቡ። እናም ትንሿ ቀይ ዶሮ አንድ ጠቃሚ ትምህርት በማግኘቷ ደስተኛ ነበረች። ጠንክሮ መስራት ሁል ጊዜ ዋጋ ያስከፍላል።